ይህ ልጅ በ3 ዓመት ውስጥ ብቻ ከድሃ ተማሪነት ተነስቶ የክርስቲያኖ ሮናልዶ የቅርብ ጓደኛ እና ኢንተርኔት ንጉስ ይሆናል ብሎ የገመተ ማንም አልነበረም። ዛሬ ግን በሄደበት ሀገር ሁሉ በሺዎች የሚቆጠሩ ሰዎች ይወዱታል። እንዴት አንድ ተራ ጌመር ዓለምን በጩኸት ሊቆጣጠር ቻለ? የአሾ ስፒድን አስገራሚ ታሪክ አብረን እናያለን። ወደ ቪዲዮ። ትክክለኛ ስሙ ዳረን ዋትኪንስ ጁኒየር ይባላል። የተወለደው በእንግሊዝ አቆጣጠር ጃንዋሪ 21 2005 በኦሃዮ አሜሪካ ነው። ገና ከልጅነቱ ጀምሮ ጌም መጫወት ይወድ ነበር። ስፒድ በ2016 ነበር ዩቲዩብ የጀመረው፣ ግን ያኔ ማንም አያውቁም ነበር። ትምህርት ቤት እየሄደ በትርፍ ጊዜው ኤንቢኤ ቱኬ እየተጫወተ ቪዲዮ ይለቅ ነበር። ብዙዎቹ እንደሚያስቡት ዝና በአንድ ጀንበር አልመጣለትም። ለአመታትን ጠንክሮ ሰርቷል። አስቡት እስቲ ትምህርት ቤቱ ውስጥ እያለ አስተማሪዎቹ ይህ ልጅ ትኩረት የለውም ይሉት ነበር። እሱ ግን አይምሮ ያለው ስትሪሚንግ ላይ ነበር። እንዲያውም ትምህርት አቋርጦ ስትሪመር ለመሆን ሲወስን ብዙ ፈተናዎች ነበሩት። ነገሮች የተቀያየሩት በ2021 አካባቢ ነው። የስፒድ ልዩ ባህሪ ወይም ፐርሰናል መውጣት ጀመረ። ከተራ ጌመርነት ወደ ሾማን ተቀየረ። ያስታውሳችሁት ይመስለኛል ትሪኪንግ ቤን ከተባለው ውሻ ጋር የሚያደርገው ንግግር፣ በሴቶች ላይ የሚሰጠው ሪያክሽን እና ያለምንም ፍርሃት ስሜቱን መግለጹ በቲክቶክ እና ዩቲዩብ ላይ ቫይራል መውጣት ጀመረ። ሰዎች የእሱን እብደት ወደዱለት። የእሱ ቻናል በወራት ውስጥ በሚሊዮን የሚቆጠሩ ሰብስክራይበሮችን አገኘ። ስለ ስፒድ አውርተን ስለ ሮናልዶ ማንሳታችን አይቀርም። ስፒድ የክርስቲያኖ ሮናልዶ ነምበር1 ፋን ነኝ ይላል። የእሱ ህይወት አንዱ ትልቅ ግብ ሮናልዶን ማግኘት ነበር። ሮናልዶን ለማግኘት እንግሊዝ ሄዳ አልተሳካለትም። ሳውዲ አረቢያ ሄዳ አልተሳካለትም። ግን ተስፋ አልቆረጠም። በስተመጨረሻ ያ ታሪካዊ ቀን መጣ። ሮናልዶ አግኝቶ እግሩ ስር የወደቀበትን ቀን ማንም አይረሳውም። ይህ ክስተት ስፒድን ታዋቂነት ወደ ሌላ ደረጃ አሸጋገረው። እንዲያውም ለሮናልዶና ለዓለም ዋንጫ ያወጣው ወርልድ ካፕ ዘፈን በዓለም ዙሪያ ተደመጠለት። አሁን ላይ ስፒድ ከክፍሉ ወጥቶ ዓለምን እየዞረ ነው። የእሱ ስትሪም በብራዚል፣ በህንድ፣ በጃፓንና በአውሮፓ በሚሊዮኖች ይታያል። በሄደበት ሀገር ሁሉ ህዝቡ እንደ ንጉስ ነው የሚቀበለው። በቅርቡ ከትላልቅ WWE ኮከቦች ጋር ቀርቧል። ዳረን ወይም አሾ ስፒድ ከትንሽ ክፍል ተነስቶ ዛሬ የዩቲዩብ ንጉስ ሆኗል። አንዳንዶች ይወዱታል፣ አንዳንዶች ይጠሉታል። ግን ማንም ሊክደው የማይችለው ነገር እሱ ዝነኛ መሆኑን ነው። ገና በወጣትነቱ ይህን ሁሉ ካሳካ ወደፊት ምን ሊሰራ እንደሚችል መገመት ከባድ ነው። እናንተ ስለ አሾ ስፒድ ምን ታስባላችሁ? ቪዲዮ ከተመቻችሁ ላይክ አድርጉልኝ። ያልተመቻችሁ ነገር ካለ ኮሜንት ላይ ሰውቁን። ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ።